በማይክሮሶፍት ወርድ ዶክመንት ውስጥ ሊስት ኦፍ ቴብልስ እና ሊስት ኦፍ ፊገርስ በማኑዋል ማዘጋጀት እያስቸገራችሁ ነው እና ሁልጊዜ አፕዴት ማድረግ እየደከማችሁ ነው። በዚህ ቪዲዮ ውስጥ አውቶማቲክ እና ክሊኬብል ሊስት በ3 ደቂቃ እንዴት መስራት እንደምትችሉ አሳያችኋለሁ። ይሄ ነው ብዙ ሰዎች የሚሰሩት ስህተት። ክሊክ ስናደርገው አይሰራም እና ይሄ ነው ፕሮፌሽናል ሜትድ። አንድ ክሊክ ብቻ በመጠቀም ወደምትፈልጉት ገጽ ይወስዳቸዋል። ይህ በተለይ ለቴሲስ ሪሰርች እና አካዴሚክ ራይቲንግ እጅግ አስፈላጊ ነው። ከዚህ በኋላ ማኑዋል ወርክ ፈጽሞ አትሰሩም። ከኔ ጋር ቆዩ፣ በጣም ጠቃሚ ነገር ትማራላችሁ። እንጀምር። ፓርት 1 ካፕሽንስ። እንግዲህ እንደምታዩት ይህ ዶክመንት የተለያዩ ሰንጠረዦችና ምስሎች አሉት፣ ነገር ግን ማውጫ የላቸውም። ስለዚህ መጀመሪያ ምን እንስራ? ካፕሽን። ማይክሮሶፍት ወርድ ሰንጠረዦችን እና ምስሎችን እንዲያውቅ ካፕሽን ያስፈልገዋል። ይህ ካልሆነ ማይክሮሶፍት ወርድ የሚያውቀው ሁሉም ጽሑፍ ኖርማል ቴክስት እንደሆነ ነው። መጀመሪያ የሰንጠረዥን ርዕስ ኮፒ እናደርገዋለን። የዶክመንታችን መጀመሪያ ሰንጠረዥ ላይ ይችን የመደመር ምልክቷን ክሊክ በማድረግ እንመርጠዋለን። ከዚያ ወደ ሪፈረንስ እንሄዳለን። ዜን ኢንሰርት ካፕሽን የሚለውን ክሊክ እናደርጋለን። አሁን ቴብሏን የምትለው ቀጥለን ለመለያ የሚሆን የዶት ምልክት እናደርጋለን። ከዶት ምልክቷ ቀጥሎ ቅድም ኮፒ ያደረግነውን የሰንጠረዣችን ርዕስ ፔስት እንለዋለን። አሁን ሌብል የሚለው ላይ ሄደን ቴብል የሚለውን እንመርጣለን። ከዚያ ፖዚሽን የሚለው ውስጥ ለሰንጠረዥ የተለመደው ስታንዳርድ አበብ ሰሌክትድ አይተም ስለሆነ ይህንን እንመርጣለን። ሌላ ከዚህ ላይ ኤክስክሉድ ሌብል ፍሮም ካፕሽን የሚል ቦክስ አለ። ይህንን ክሊክ ብናደርግ እንደምታዩት ቴብል የሚለው ይጠፋና ቁጥር ብቻ ይሆንብናል። ስለዚህ ይህንን እናጠፋዋለን ማለት ነው። መጨረሻ ላይ ኦኬ እንለዋለን። እንደምታዩት ከሰንጠረዣችን በላይ ኢንሰርት ያደረገውን ርዕሱን ያመጣልናል። የበፊቱን ርዕስ ዲሊት ማድረግ ያስፈልጋል። ለሁሉም ሰንጠረዦቻችን በዚህ መንገድ ኢንሰርት ካፕሽን ማድረግ አለብን። ይህንን ከጨረስን በኋላ ከሁሉም ሰንጠረዦቻችን በላይ ባለን የሰንጠረዥ ብዛት ልክ ቴብል 1 ርዕስ፣ ቴብል 2 ርዕስ እያለ ያስቀምጥልናል። እዚህ እንደምታዩት ቴብል 1 ከነ ርዕሱና ሌሎችን በተመሳሳይ ያመጣልናል። ርዕሱ በካፕሽን ውስጥ እዚህ ላይ መሆን አለበት። ብዙ ሰዎች የሚሳሳቱት እዚህ ላይ ነው። ካፕሽን ላይ ቴብል 1 ብቻ ይሆንና የሰንጠረዡን ርዕስ ዶክመንታችን ጋር ሄደን በራሳችን ከጻፍነው የተሟላ ሊስት ኦፍ ቴብልስ አይሰራም። ፓርት 2 ሊስት ኦፍ ቴብልስ። አሁን ሊስት ኦፍ ቴብልስ እናዘጋጅ። ሊስት ኦፍ ቴብልስ እንዲሆን የምንፈልገው ቦታ ላይ ሊስት ኦፍ ቴብልስ ብለን እንጽፋለን። ቀጥሎም ኢንተር እንላለን። ጎ ቱ ሪፈረንስ ዜን ክሊክ ኢንሰርት ቴብል ኦፍ ፊገርስ። ከዚያ እነዚህን ሶስቱን ነገሮች ቲክ እናደርጋቸዋለን። ሾው ፔጅ ነምበርስ፣ ይሄ የሚገኝበትን ገጽ እንዲያሳየን፣ ራይት አላይን ፔጅ ነምበርስ፣ ገጾቹን በቀኝ በኩል እንዲያስቀምጥልን እና ዩዝ ሃይፐርሊንክስ ኢንስቴድ ኦፍ ፔጅ ነምበርስ፣ የፈለግነውን ርዕስ በአንድ ክሊክ እንዲያመጣልን። በመቀጠል ታብ ሊደር የሚለው ስር ያሉት አማራጮች የሚያሳዩት ያው በርዕሳችንና በገጾች መካከል የሚቀመጡ መለያዎችን ነው። ብዙ ጊዜ የተለመደው ነጠብጣብ ወይም ዶት ስለሆነ ይህንን እንመርጣለን። ቀጥሎ ፎርማት በሚለው ስር ያሉት አማራጮች የሊስት ኦፍ ቴብልስ ማውጫችን የጽሁፍ ስታይል ሲሆን የሚመከረው ፍሮም ቴምፕሌት የሚለው ነው። ዜን ካፕሽን ሌብል ላይ ቴብል የሚለውን እንመርጣለን። በመቀጠል ኢንክሉድ ሌብል ኤንድ ነምበር የሚለውን ቲክ እናደርጋለን። ምክንያቱም የሊስት ኦፍ ቴብልስ ርዕስና ገጽ እንዲያወጣልን። በመጨረሻም ኦኬ ብቻ ስንለው አውቶማቲክ ሊስት ኦፍ ቴብልስ ተፈጠረ። ፓርት 3 ሊስት ኦፍ ፊገርስ። አሁን ሊስት ኦፍ ፊገርስ እንዴት እንደምንሰራ እናያለን። ይህንን ለማድረግ ተመሳሳይ ስቴፕ ነው ያለው። መጀመሪያ የምስል ርዕሱን ኮፒ እናደርገዋለን። ምስላችንን አንዴ በመጫን እንመርጣለን። ክሊክ ሪፈረንስስ ዜን ክሊክ ኢንሰርት ካፕሽን። አሁን ፊገር 1 ከሚለው ቀጥለን መለያ የሚሆን የዶት ምልክት እናደርጋለን። ከዶት ምልክቷ ቀጥሎ መጀመሪያ ላይ ኮፒ ያደረግነውን የምስል ርዕስ ፔስት እንለዋለን። አሁን ሌብል የሚለው ላይ ሄደን ፊገር የሚለውን እንመርጣለን። ከዚያ
ፖዚሽን ለምስል ሪከመንድ የሚደረገው ስታንዳርድ ቢሎ ሰሌክትድ አይተም ስለሆነ ይህንን እንመርጣለን። መጨረሻ ላይ ኦኬ እንለዋለን። ለሁሉም ምስሎቻችሁ በዚህ መንገድ ኢንሰርት ካፕሽን ካደረጋችሁ በኋላ ባላቸው የምስል ብዛት ልክ ፊገር 1 ርዕስ፣ ፊገር 2 ርዕስ እያለ ይቀጥላል። ከዚህ እንደምታዩት ከምስላችን ስር ኢንሰርት ያደረገውን ርዕሱን ያመጣልናል። የበፊቱን ርዕስ ዲሊት ማድረግ ያስፈልጋል። አሁን ሊስት ኦፍ ፊገርስ እናዘጋጅ። ሊስት ኦፍ ፊገርስ እንዲሆን የምንፈልገው ቦታ ላይ ሊስት ኦፍ ፊገርስ ብለን እንጽፋለን። ቀጥሎም ኢንተር እንላለን። ቀጥለን ጎቱ ሪፈረንስስ ኢንሰርት ቴብል ኦፍ ፊገርስ። እነዚህን ቅድም ያየናቸውን ሶስቱን ነገሮች ቲክ እናደርጋቸዋለን። ከዚያ ታብ ሊደር ውስጥ ነጠብጣብ ወይም ዶት እንለዋለን። ፎርማትስ ደግሞ ፍሮም ቴምፕሌት የሚለውን እንመርጣለን። ዜን ካፕሽን ሌብል ውስጥ ፊገር እናደርጋለን። በመቀጠል ኢንክሉድ ሌብል ኤንድ ነምበር የሚለውን ቲክ እናደርጋለን። መጨረሻ ላይ ኦኬ እንለዋለን። አሁን ከዚህ ላይ እንደምታዩት መውጫና ርዕስ ያለው ሊስት ኦፍ ፊገርስ ሰራን ማለት ነው። ግን አሁን አስፈላጊው ነገር መጣ። ፓርት 4 ክሊኬብል ሊንክስ። እነዚህ ሊስት ኦፍ ቴብልስ እና ሊስት ኦፍ ፊገርስ ሁሉ ክሊኬብል ናቸው እና የፈለግነው ርዕስ ላይ ኮንትሮል የሚለውን ተጭነን ክሊክ ስታደርጉት ወዲያው ወደ መረጣችሁት ርዕስና ገጽ ይወስዳችኋል። ይህ ነው ክሊኬብል ናቪጌሽን የሚባለው። ፓርት 5 አውቶ አፕዴት። አዲስ ቴብል ወይም ፊገር ከጨመራችሁ ኢንሰርት ካፕሽን ላይ ርዕሱን ቅድም ባየነው ስቴፕ ካስቀመጥን በኋላ ማውጫችንን ራይት ክሊክ እንለውና አፕዴት ፊልድ የሚለውን እንጫናለን። ቀጥሎ አፕዴት ኤንታየር ቴብል ብለን ዜን ኦኬ እንለዋለን። ገጹን መፈለግ ሳይጠበቅብን ራሱ አውቶማቲካሊ አፕዴት ያደርግልናል። ይህ ደግሞ ጊዜያችን መቆጠብ ብቻ ሳይሆን በጣም ፕሮፌሽናል የሆነ ዶክመንት እንድናዘጋጅ ያስችለናል ማለት ነው። ይህንን ሁሉ ሰርተን ከጨረስን በኋላ ራሳቸው ሊስት ኦፍ ቴብልስ እና ሊስት ኦፍ ፊገርስ በቴብል ኦፍ ኮንቴንትስ ውስጥ እንዴት ማካተት እንደምትችሉ የሰራሁት ቪዲዮ አለ፣ እሱም ማየት ትችላላችሁ። እንዲህ ያሉ ቀላልና ጠቃሚ ቪዲዮዎች ከፈለጋችሁ ይህንን ቻናል ሰብስክራይብ አድርጉ። ይህን ቪዲዮ በተለይ ሪሰርች ላይ ላሉና ለዩኒቨርሲቲ ጓደኞቻችሁ ሼር አድርጉላቸው። በሌላ ቪዲዮ እስክንገናኝ ሰላም።